አሰላሙ አለይኩም። ኢብን ጀሪር አጠበሪ ሰለፎች እንግዲህ እኛ አልሐምዱሊላህ ከሰለፎች በጣም ብዙ እየጠቀስን አህባሾች ወደ ቀልባችሁ እንድትመለሱ ጌታችሁ አላህ የት እንዳለ እንድታውቁ እያደረግን እንገኛለን። አልሐምዱሊላህ አሁን ኢንሻአላህ ኢብን ጀሪር አጠበሪ ተፍሲር አጠበሪ ታላቁ ሙፈሲር ከሰለፎቹ ማለት ነው ምን አሉ? ሱረቱል ማዕሪጅ ላይ ሲፈስሩ ምን ይላሉ? እንመልከት ኢንሻአላህ። ምን ይላል አላህ ሱብሓነሁ ወተዓላ ሱረቱል ማዕሪጅ ላይ እንግዲህ በሚታወቀው አራተኛው አያ ላይ ተዕሩጁል መላኢከቱ ወሩሑ ኢለይሂ የሚለውን ሲፈስሩ ምን ይላሉ? ወቀውሉሁ አላህ ሱብሓነሁ ወተዓላ እንዲህ የሚለው አሉ ኢብን ጀሪር አጠበሪ ተመልከቱ። ተዕሩጁል መላኢከቱ ወሩሑ ኢለይሂ የሚለውን ሲፈስሩ ይላሉ የቁሉ ተዓላ ዚክሩሁ አላህ እንደዚህ ማለት ነው። በደንብ አድምጡ። ተዕሩጁል መላኢከቱ ማለት ተዕሩጅ ማለት ይወጣሉ ማለት ነው። አልመላኢከቱ መላኢኮች ይወጣሉ፣ ወሩሑ ኢለይሂ ሩሕም ይወጣሉ ወደሱ። ሩሕ የተባለው ማን ነው? ተፍሲሩ ላይ ይመጣሉ ኢንሻአላህ። የቁሉ ተዓላ ዚክሩሁ እንዲህ ማለት ነው አላህ ሱብሓነሁ ወተዓላ አሉ ምን ተስዐዱል መላኢካ መላኢኮች ከፍ ይላሉ ይወጣሉ ወደ ላይ ማለት ነው። ሰዐደል ኢማሙል ሚንበር ከተባለ ኢማሙ ሚንበር ላይ ወጣ ማለት ነው። አያችሁ ሰዐደ ማለት ከፍ አለ ወጣ ማለት ነው። ተዕሩጁል መላኢከቱ መላኢኮች ይወጣሉ ማለት ምንድነው? ተስዐዱል መላኢካ መላኢኮች ከፍ ይላሉ ይወጣሉ ወደ ላይ። ወሩሑ ሩሕ የተባለው ምንድነው? ወሁወ ጅብሪሉን ሩሕ የተባለው ደግሞ ጅብሪል ነው። ጅብሪልና መላኢኮች ይወጣሉ ወዴት? ዓለይሂ ሰላም ኢለይሂ ያዕኒ ኢለላህ አሉ። አላሁ አክበር ወደ አላህ ይወጣሉ። ተመልከቱ። ስለዚህ ወዴት ነው የሚወጡት? ወደ ላይ ማለት ነው። አላህ የት ነው? ከላይ ከአርሹ በላይ ከሰማያት በላይ ያዕኒ ኢለላህ ጀለ ወዐዝ ወደ አላህ ሱብሓነሁ ወተዓላ ነው መላኢኮችና ጅብሪል የሚወጡት እያሉ እኮ ነው። እናንተ አላህም መውጁድን ቢላ መካን ትላላችሁ፣ በላይም የለም ታችም የለም። ይሄው መላኢኮችና ጅብሪል ወደ ላይ ይወጣሉ፣ ወደ ሰማይ ያዕኒ ይወጣሉ ወደ አላህ። ይሄው ተፍሲር አጠበሪ ገብታችሁ ማየት ትችላላችሁ። ከዛም በኋላ ወልሃኡ ፊሂ ፊ ቀውሊላሂ ማለት ነው የአላህ ሱብሓነሁ ወተዓላ አስመልክቶ ንግግር ኢለይሂ የሚለው አስመልክቶ አኢደቱን ኢላ ኢስሚላህ ወደ አላህ ነው የሚያመለክት፣ ወደ አላህ ነው የሚመለስ። ኢለይሂ ሲባል ወደ ማን ነው? ወደ አላህ ነው እያሉ ወደ አላህ መላኢኮች እንደሚወጡ ያስቀምጣሉ። ስለዚህ ባረከላሁ ፊኩም ሰለፎች በጠቅላላ ቀደምቶች አላህ ሱብሓነሁ ወተዓላ ከሰማያት በላይ ከአርሹ በላይ መሆናቸው በተፍሲራቸው ላይ በተለያየ ቦታ ያስቀምጣሉ። ተፍሲር ኢብን ጀሪር ላይ የሚዋሽባቸው አለ። ዑሉው ሙልኩ ሱልጣን ነው ብለው ላ ኢብን ጀሪር አጠበሪ ዑሉው ሙልኩ ሱልጣን በፍጹም አላሉ። ይህ የራሳቸው አቋም ሳይሆን ሰውየው ምን እያደረጉ ለኢልዛም ያመጡበት ነው። ይህንን ደግሞ ለማወቅ ከፈለጋችሁ ታች ጋር ወረድ ብለው በደንብ ያስረዳሉ። ከመጀመሪያ ከላይ ጀምሮ አላ ወርተፋ አውለል መዓኒ ብለው ከንግግሮች ሁሉ የተሻለው ብለው የተቆጣጠረ የሚለውን የተለያየ ንግግር ካመጡ በኋላ የተሻለው ብለው አላ ወርተፋ አሉ። እታች ወረዱና ደግሞ ይበልጥ ዑሉው ሙልኩ ሱልጣን የስልጣን የበላይነት ነው አቋማቸው ለሚለው ውድቅ መሆኑን የሚያሳየው እዛ ወረድ ብሎ አንድ መስመር ወረድ ብሎ ይላል። ወኢን ቃለ ለና ቃኢል አንድ ተናጋሪ ቢለን ወይ ደግሞ አንድ ጠያቂ ቢጠይቀን ምን ብሎ አኽቢርና አኒል ኢስቲዋ ኢላሂ የአላህን ኢስቲዋ እስኪ ስለ አላህ ኢስቲዋ ንገረን። ይህ የሆነው ቀብለ ኸልቂ ሰማይ አም ባዕደሁ ሰማይ ከተፈጠረ ሳይፈጠር በፊት ነው ወይንስ ከተፈጠረ በኋላ ነው ብሎ ከጠየቀን ቂለ ባዕደሁ ተመልከቱ በኋላ ነው ይባላል አሉ። ስለዚህ ዑሉው ሙልኩ ሱልጣን ካላቸው ታዲያ ሰማይ ከተፈጠረ በኋላ ነው የአላህ ዑሉው ሙልኩ ሱልጣን የተገኘው? ወደቃችሁ ማለት ነው። አያችሁ። ስለዚህ የኢብን ጀሪር አጠበሪ እምነት ዑሉው ሙልኩ ሱልጣን አይደለም በፍጹም። ይሄ ለሰውየውን ኢልዛም ያመጡት ነው። አማ የእሳቸው ቀውል ምንድነው? አላ ወርተፋን አላህ ከአርሹ በላይ ከፍ አለ። ምክንያቱም እኛ ምሳሌ ጥያቄ ወደኛ ተመልሶ አላህ ሱብሓነሁ ወተዓላ ከአርሹ በላይ ከፍ ያለው ሰማያት ከፈጠረ በኋላ ነው። አዎ አላህ ቁርአን ላይ ይነግረናል። ከዛ በፊት የተነበረ አላሁ አዕለም አናውቅም። ነገር ግን እናንተ ዑሉው ሙልኩ ሱልጣን ነው ካላችሁ አላህ ሰማይ ከፈጠረ በኋላ ነው የአላህ ስልጣን ከፍ ያለው እያላችሁ ነው። ኢልዛም እናደርጋችኋለን በዛ በራሳቸው ወረድ ብሎ ባለው ንግግር ማለት ነው። አላኩሊ ኢብን ጀሪር አጠበሪ እንዳያችሁት ይላሉ ከላይ ተዕሩጁል መላኢከቱ ማለት ምንድነው? ተስዐዱል መላኢከቱ ሩህ የተባለው ጅብሪል ነው። ጅብሪልና መላኢኮች ይወጣሉ ወደ ላይ ማለት ነው። ኢለይሂ ኢለላህ ወደ አላህ ይወጣሉ። አላሁ አክበር። ታዲያ ወደ አላህ ስልጣን ነው የሚወጡት። ተመልከቱ ወደ አላህ ስልጣን ነው የሚወጡት። ምን ሊያደርጉ ወደ አላህ ስልጣን ነው ካላችሁ ከፍ ያለው ስልጣን ነው ካላችሁ ወደ አላህ ስልጣን ነው የሚወጡት። ታዲያ አላሁ አክበር ላ ወላሂ ወደ አላህ ነው የሚወጡት። አላህ ከሰማያት በላይ ነው ከአርሹ በላይ ነው። ባረከላሁ ፊኩም